ላለ እንደዚህ በቃ ድብርቅርቁ ይወጣል። በቃ አንድ ሰው ሲያልፍ ኦሮሞና አማራ ነህ ብሎ ይወራረዳል። አማራ ነኝ ካለው ማንቆርቱን ይዞ እዛ ፍየል የሚተኛበት ቦታ ላይ ከፍየል ጋር አብሮ ቀላቅሎ ያስረዋል። አንዳንድ ደግሞ አሳረኛው ፋኖ የሚባል አሳረኛው ፋኖ ወይኔ ዙሪዩ መቆሰል ስማት ጋላ እነዛን ሁለት ልጆች አላሳይህም፣ ምክንያቱም ያለሁት ታች ነው። አሁን ግን እኔ እጄ ላይ አንድ ኦሮሞ አለ፣ እሱን ላሳይህ ታሳያኛለህ? ይህ ልጅ ደግሞ ምን ይሏል መሰለህ? እኔ የሚፈልገው ትናንት አንተ በቪዲዮ ይዛቸው የመጣ ሁለት ልጆች እነሱ ነው። ሌላ ኦሮሞ ምናምን አልፈልግም። እነሱ ሁለት ልጆች እንዲህ ሌላ ኦሮሞ ኦሮሞ እነሱ ያያቸው ነው የምትፈልጉት። እኔ ዛሬ ቆሰልኩ። ደግሞ አንዳንድ አሉ ደግሞ ሴቶች ናቸው። ስማ አንጋላ አሁን ልጁን ትለቀዋለህ አትለቀውም? ስሚ አትሳደቢ፣ እንዲገለው ነው የምትፈልግ? እና እንዲያገለው ግን ገለኸዋል፣ እየሰማን ነው። ምንድን ነው ገለኸዋል? አልገደልኩም። ገድዬዋለሁ ይበልሽ። እሱን የእኛን ልጆች ሲታሳዩ እናሳያለን። ድምፅ ላሰማሽ ይላታል። አዎ ድምፅ አሰማኝ። በእርግጫ ወስዶ ወይኔ ኧረ ገደሉ ይላል። ሰማሽ ድምፁ ይላታል። አንተ ተናገር እኮ ነው የሚል። ተናገር፣ ድምፅ አሰማቸው። አይናቢ ሁለት እንስሳዎች እግዚአብሔር እኔ ቆሰልኩ። በቃ አይገርም። ሰው በቃ የለም እኮ ሰው የለም። ኢትዮጵያ ውስጥ የሚያድንህ ሰው የለም። በሽምግልና የሚያድንህ የለም። ተደራድሮም እንደ ሰው ሊያወራም የለም። በቃ የለም። ሰው ራሱ ዓለም ላይ ነው ያለው። ሁሉም ሰው በቃ የሰው ልጅ ጭንቀት ፍጹም እየገባቸው አይደለም። እነዛ ሰዎች ያሉበት ጭንቀትን ሳስበው እኔ አንዳንዴ የሆነ ቁስል እንኳን አይተህ ማለቴ የሆነ ሰው እግሩ ጉልበቱ ተፍቆ እንደዚህ ምናምን አይተህ የሆነ ሰውነትን ስቅቅ የሚለው ነገር የለም። ያ ስሜት እንኳን የላቸውም እነሱ። የሚያወሩት ነገር ስለሌላ ነው። በቃ አሳረኛው ፋኖ ታውቋል። ፎቶ ላኩልኝ፣ በእናታችሁ ፎቶ ላኩልኝ። አሳረኛው እሱማ ያለው የመን ነው መሰለኝ። ወይ አንቺ የመን ወይ አንቺ ሳውዲ አረቢያ። እንዲሁም ተሻለን። ግን እናንተ ሰዎች ምንድን ነው የሚሻለን? ሰሚ ዙፋን ዝም ብትይ ይሻልሻል። እሺ ይሄ የነፍስ ጉዳይ ነው። እንዲያገቢ በቃ ውጭ። እኛ ነን የምናወራው። ሂዲ አንተ ደግሞ እናትን ነው ላውራበት። አንቺ ምን አባሽ አስበሽ ነው? ዝም በይ ዝም በይ አንቺ አትንቀልቀይ። ሴት አይደልሽ እንዲህ ወንድሞች እኮ ናቸው። ምን አገባ? ሰዓቱ የሚሄዱ በዚህ ነው። ከዛ እስቲ አትጨቃጨቁ። መጀመሪያ ተስማሙና ኑ ምንድን ነው ጆሮ ለምጮብ አንተ ደግሞ ዝም በል አትጋላ። ዝም በል እናቅር። አንተ ቆማጣ አትሳለም። ዝም ብለህ ሲራውን ልጁ ታሳያለህ። ሚኪ ተብዬሽ እሱ ኃይለኛው አማራ ሰው አጣበቅ። ይህም ፖለቲካ ግን ለምንድን ነው አማራዎች ከወሎ እየራስ የማታወርዱት? ቀሟቸውና ከኦሮሞ ጋር እየዋሉ ነገሩን አበላሹት።
ጨው ነው ቀሩ። መሲ ብርጅስቶ አለ። መሲ የማጋጋይ እኮ ነው። አዎ በጣም ነው የሚገርመው። ወይ አምላኬ ጭካኔው ኢትዮጵያውያን። ግን እስቲ አንዳንድ ሞባይል የምታዟላችሁ ኤርፎን በነፃ ነው። እሷ ነበልባል ናት እናቴ። እሷ ቢዝነሷን እያጣጣፈች ነው። ይቺ ኢባብቲ ግሬ ያደሮ መሲ ማለት ኢባብቲ ግሬ ናት። ተጠንቀቋት፣ ትናዳፋላችሁ። የአባቴ አምላክ ይንደፍ። ወይኔ አምላኬ እኔ እግዚአብሔር ሆይ ይህን ብሔር ብሔረሰብ አጥፋ። ኢየሱስ ሆይ ብሔር ብሔረሰብ አጥፋ ጌታዬ። እና እባብ ትግሬ ነው የሚሏት እኮ እሷን። አይ ግን ተጋሩ ይመቻችሁ። እናቴን በእንደዚህ አይነት ነገር አለመግባታችሁ አኮራችሁን። አንገታችንን ከፍ እንድናረግ አረጋችሁ። ተመስገን አምላኬ። እንዴ ሜሪዬ እንዴት ነሽ የኔ ቆንጆ የኔ ፍቅር ስል እንዴ ምንሽ ነገር እንዳይታይ በኋላ ፊቴ ምናምን ነገር በፊቴ ብታይ በኋላ ላይ ደግሞ ፊቴ ቢጠልፍኝስ በደንብ አጣርቶ የዚህ ልጅ ፊቴ ይሄ ነው ብለው እኔ እንኳን ከመዳን ቤት ማንም ያስወጣኝ ብያ እንዴት ግድንግድ ፊሊፒን ያለች ጥቁር ቤልት ያላት ማጅራት ነው የምዘርራ አንድ በግ ጠባቂ ሁላ እንዳግዙ እኔንማ የሚያስወጣኝ የለም። እናቴ ይግዳሉት። የት አባቱ የኪፉ ትግሬ ፌሳም ትለኛለች። ስሚ በልቶ ማያገሳ አርቶ ማይፋሳ ጌታ እግዚአብሔርን እንዳማረረ ይቆጠራል። ይሄ ሰው ኃጢአተኛ ነው፣ ቂጡን እንዲፋኑለት አፉን አሽጉለት ይላል መጽሐፉ። ፈሳም ብለሽ ስድብ አግኝተሽ ሙተሻል። ደደብ ነሽ፣ ጮማ ደደብ ነሽ። እግዚአብሔርን ጉንፋን ይዞኛል። እናንተ ሰዎች ቆይ የታላውን እኔ ማንን ነው ማስገባው? አንድ ጠላፊ ሰው ማስገባት ይፈልጋሉ። ያጋተ ሰው አለ። ሰይድ ሰው አግታል አላጋትክም? ና አንተ ግባ። አሎ ሰይድ፣ በአንተ በኩል የታገቱ ሰዎች አሉ? ሰይድ ጮማ ሲያጎዲ ኢልማ ባሊታ ጠጋቢታ ቃናዝናዛ ኡመተ አማራን ሚሊሊክ ነፍጣኛ እናት ይብዳ እነዚህ ሰዎች ኦሮምኛ ሁሉ አስለመዱና ቃናዝናዛ ጄዲ ቢቢታምኔ እናቴንና የት አለ አንዲት አማራው ነው ደሜ ኔጊብስቲ አሎ እንጂ የጠለፍሽው ሰዓት ናንቺ ያገትሽ የቤት ሰራተኛ አለ አንቺ። ኧረ ተው ጅቡ፣ ወጣቱ ድንበር ላይ ነው፣ ገና ይተላለቃሉ። እነዚህ ሰዎች እጃቸውን ካላነሱ ቲክቶክ ላይ ያሉ ሰዎች እናቴን ይተላለቃሉ። ዝም በብላችሁ የትበዲያ ልጅ ማስገባት አልችልም። ስማ አቡነ የትበዲያ ልጅ ትለያለህ። ኧረ ተው ላላ በለው ተው፣ ጥሩ አይደለም። ሜሪዬ ሃይ ዝቡ ቤት ነህ? ሰላም ነኝ። እቺ ህንድያ ትባላለች፣ ፍቅረኛዬ ነች። ታምራለች፣ በጣም ቆንጆ ነች።
ዋንት ወጣለ ውሽማ የላሳይሽ አሳይ የኤክሰን ፎቶ ወድጄው ነበር። ይሄ ኦሮሞ ይሄ ጫላ ጩቤ ጨበጤ የተባለው የጋንግስተር ቡድን የጠለፈው ተመልከች። ይሄ ፊቱ እንዴት አድርገው እንደጎዳው የተሻለ በስማ። ይሄ ደግሞ ይሄ ዋና መሪያቸው ነው። የጫላ ጩቤ ጨበጤ ማፊያ ቡድን መሪ ነው። እሺ ቆይ ላሳይሽ። ነው ጉማ የሚጠይቀው ሰውዬ በራ የሚጠይቀው ሰውዬ ነው። ይሄ ደግሞ ዴ ደምሴ የተባለው የአማራ ክልል የማፊያ ቡድን ያጋተው ነው። ሲም አላቸው፣ ራስ የቻለ ሲም አላቸው፣ ብራንድ አላቸው፣ መሳሪያ አላቸው። ምን አላ ግብተሽ ዱባይ ትስጂኝ የኔ ቆንጆ። የጭቃ ቤትና የግንብ ቤት ያክል ልዩነት አላቸው። ለምሳሌ የእበት አር ተብሎ የሚጠራ ጭንቅላት አለ። ይቅርታ ላስረዳ። አንቺ ምን ነሽ? ቀናሽ እንዴ ሎዚ? ሂድበት። ኧረ እኔ አልስቅም። እሱ እና ልደቱ አያሌው ማለት ለትግሬም ለአማራም ለኦሮም የቆመ ወሳኝ ሰው፣ ኢትዮጵያ ያጣችው ትልቅ የሀገር መሪ ነው። እግዚአብሔርን ነው የምልሽ። ኢትዮጵያ በህይወቷ የከሰረችበትና ራሷን ያደፈጠችበት ከሰው በታች የሆነችበት የሰው ልጅ የራሱ የሆነ ጋንግስተር በሳዑዲ አረቢያ ፈጥሮ ህዝብ እያገተ እንዲኖር ያደረገው መንግስት አብይ አህመድ ይባላል። ይህ ሰውዬ ወደ ስልጣን ቢመጣ ኑሮ እኛ ኢትዮጵያን ሰላም አግኝተን እንኖር ነበር። ልደቱ አያሌው ይባላል። ሰሞኑን ወደ ኢትዮጵያ እንዳይገባ ተከልክሎ ነበር። ኢትዮጵያ አየር መንገድ ምን ያክል ዘረኛና ምን ያክል ጥንብ ወታደር አመላላሽ ይህስ የኢትዮጵያ አየር ኤርፖርት ነው የከለከለ። የሚበረው አውሮፕላን የኢትዮጵያ አየር መንገድ እኔ ምንም ተቃዋሚ ቢሆን ምንም መንግስትን ቢጠላ በሀገሬ አውሮፕላን ወደ ሀገሬ ገባለሁ ብሎ እንደ ኤርፖርት ላይ እንደገባ ላንተ የሚሆን አውሮፕላን የለም ውጣ ብሎ አባረሩት። የኔ ቆንጆ በጣም ያሳዝናል። በጣም ልብ ይሰብራል። መሳጭ ታሪክ ነው አይደለም? በጣም መሳጭ ታሪክ ነው የነገርከኝ። እውነት ለመናገር ከኔና ከዛ አረቂ ማት ያማንን ነው የምትወጂ? ወይ ምን ጥርጥራለሁ? እንዴት ይጠየቃል? አንተ ነው አይወድ እስቲ እግዚአብሔርን በይ ከልብሽ። ይህ በድምጽ ገና ድምጽን ስሰማው እኔ እኮ ሰውነቴ ከፍተኛ ነው። እንደዛ ያልሽ እንትን አትበይሽ። ከወደድሽኝ አንዴ ቁሚ፣ አቋምሽልኝ ዝምበላ ነሽ ቆሞልኝ ልቆ ቁሚ አንዴ ልሽ በውስጥ ብትኝ ይሽልክ። እኔ በውስጥ ሰው አይቻላቅም፣ በውስጥ ሰው አይቻላቅም። እንደዛ አደባባይ ሲሆንስ ትክክለኛ ስሜት የሚመጣ ደህና እንዴ? ካሜራ ዲማ ፈካተርኩ ኩንዲማ እኔ አልችልም እኮ አባዬ አልችልም። በቃ ሂድና በኋላ ተመልሰና ኢልማ ፈካታ እያለሽ እኮ ነው። እኔ አልችልም። ኦሮምኛ አይሽ ብችል ግን አልችልም። ዘርዝሪ ሲ ሙጫ አካም ጅርታ ሙጫ አንቺ የሚያምር ቆንጆ ይሄድሽ ሲ በረዱ ሄዳ ማዘርና ፈቅድት እንጂ ቡይ ቆማለሁ። በኋላ እናወራለን። እሺ ልትዘግብ ነው? አዲስ ነገር አለ የምታወራው? በቤትሽ እመጣለሁ። በቤትሽ አይሽ በቃ አይ መች ያራዳ ልጅን ትመቸኛለሽ። ጌታ አይ ምናምን ትላለች። ፎሎ አድርጓት በላቸው። ፎሎ አድርጓት ይሉት ፎሎ አድርጓት። እወዳችኋለሁ። አንቺ ደግሞ እወድሻለሁ። በኋላ እናወራለን። እሺ ፍቅር ፍቅሬ ሰሞኑን ጀናጀናታለሁ። ስራ የለኝም ምናምን ቦዝኛለሁ። ድብርት ላይ ነኝ ምናምን ነገር። እስቲ የት አለ ጤላ
ተለጣፊና አንተ እዚች ልጅ አቋም አይታችሁታል? መሳጭው ነው የሳውዲ ጋንግስተሮች። ቆንጆ ይኩኝ እግዚአብሔር ሲፈገግታይ ንግስቲ ሀቢቢ ጂቡ አና አባክ ያጂቡ ጭለና ይላል። ይህኔ ነው በቃ ልከብኝ ሲፈገግታይ ወላሂ ምስኪን ወላሂ። እዛ ጋ ጓደኛ ደግሞ አንገቱን የደፋው ለምን ኑሮ ከብዶት ነው። ኢትዮጵያ ጅቦ የማሳመኔን አንዳንዴ ሳስበው ጂኔስ የሆንኩ ሰው መሆኔን እግዚአብሔር ጅቦዬ ሲሉ ይላል። ጅቦዬ የጠብዘ ጅቦዬ አሳምኛችሁ እኮ ነገር ጅብ ነኝ ብዬ እንደዚህ አይነት ጥበብ ከየት ነው የሚመጣው? ሰይድ ጅብ ትለኛለህ? አቤት ብራንድ ስም ነውና ደፈን የኢትዮጵያ ሕዝብ እኮ አምኖ ተቀብሎኛል የልጅ ጅብ ነው ብሎ። ለማንኛውም እናንተ ጋንግስተሮች ሰይድ ወረባቡ ቀጠሮ አለው። ልጆቹ ካልመጡ ራሴን አሳልፌ ጠላፊዎቹ ጋር እሄዳለሁ ብሏል። አደራ በራድን ይዘን እንድሄድ። እችን የዛሬ ማተዋልን እንቅስቃሴ እንዴ ዙዙዬ ቆይ ፎሎ ላድርግሽ የኔ ቆንጆ ይችልሽ እስቲ 136 ፎሎ ያላት ማይ ፎንቃ ማይ ኤቭሪቲንግ። ለማንኛውም ጀለሶች ይመቻቹ። በኋላ ደግሞ እናዳምጥና እንቀዳለን። ያየነውን ነገር ደግሞ ቪዲዮ ጨቀነ ያለኝ እግዚአብሔርን ዝም ብዬ በቃ ቁጭ ብዬ እዴ ሙኬ 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 ስልጤው ነይ ፎሎ ላድርግሽ አንቺ አራዳ ልጅ። አንቺ በግ ጠባቂ እንዳይጠልፉሽ ነይ እስቲ ግቢ። ቆይ እችን ሰው እንዳይጠልፉብኝ እንጂ ስሚ ሞጌ አተ ጅቦዬ ሳውዲ ውስጥ የሚገኙ ኢትዮጵያውያን ማፊያዎች አንተ ጋር አልደረሱም እንዴ? እስቲ ቦታውን አሳየን። ቪዲዮ ከፍተህ ኧረ ማታ አንዱ መጥቶ ኧረ ተንከባክቤ ሸኘሁት ወላሂ። እስቲ አሳየኝ ያለበትን ቦታ። ወላሂ ጠልፉታል ልጅ ሰሞኑን ዝም ብላችሁ ከሳውዲ ማፊያ ጠለፉኝ ነዋ። እስቲ ያለበትን አሳየኝ። ስንት በግ ነው የምጠብቀው? ኧረ ብዙ ናቸው። ያው አጠገቤ ነው አሉት። እንደው አንጠልጥለው ነው የሚወስዱ አንድ ቀን ወላሂ በል ይመጣል እንዴ? ለምን ምን አደረኩ ነኝ? እኔን ወስደው ምን ያገኛሉ? አንዱን በእኔ ስም ትጠልልኝ አንተ ጋር ታስቀምጥልኛለህ እኔ ብር እስክቀበል ድረስ። ላላ እኔ እንትን ባገኛቸው እነዛ ከተማ ቁጭ ብሎ የሚያባሉት አሉ። እነሱን ነበር ማገት ምስኪኑ ነገር ምን ትርፍ አገኛለሁ? እነሱ እንዳንተ ፍየል ጠባቂ ሆኖ አንዱን አግት የወሰዱት እኮ። አሁን አንተ ከፍየሎች እንዳይለዩ ጠንቀቅ በል፣ ጥንቃቄ ውሰድ። ሞኬ ይውሰዱኛ፣ ምን አረጉኛል? ምን ሞት ነው በቃ። ምንም እኮ የመጣውን መቀበል ነው። በዚህ ያለበት እንዳያዩት አጠፋ። እነዚህ የተረገሙ ናቸው። ሲያሳዝን አቢቢ ትላለች በጣም እንጂ። እኛን ሁሉም ይወደናል እኮ ወላሂ። እኛ ተወዳጅ አይደል እንዴ? አንተ እንዳያግቱ በቃ ቪዲዮን አጥፋ። ያለበትን እንዳያዩ ቤት ውስጥ መተው ነው የሚይዙ። ኧረ እኔ ቦታውን ነግራቸዋል። በቪዲዮ ወጥቼ አይደል የሚሰራ ሁሉ ነገር። እኛ ፈሪ አይደለንም። በእናትህ ሽጉጣለን ወላሂ ምንም የለኝም። ብቻህን ነው የምትኖረው? ለብቻዬ
እንደዚህ እኮ ነው። ብቻቸውን ስለሚኖሩ ምናምን 3-4 ነው መጥተው ይጠልፏቸዋል ምናምን እነዚህ የበግ ማፊያዎች እናታቸው። አንቺ ግን ሙኬ አባቴ ራስሽን ጠብቂሽ አባቴ፣ ምርጥ ሰው። ኧረ እኛ ፍቅር እኮ ነን። እኛ ለሁሉም ፍቅር አለን፣ ለሁሉም ክብር አለን። እኛን ሁሉ ይወደናል። ፈጣሪ ተወደዱ ብሎናል። አንቺማ ምርጥ ሰው ነሽ። ራስሽን ጠብቂ አባቴ። ደግሞ ዘር ውስጥ ፖለቲካ ውስጥ እንዳገባሽ። አልገባም። እኔ ሁሉም የፈጣሪ ፍጡር ነው። እኔ ሁሉም ኢትዮጵያዊ ነው። አንቺ ስልጤ ስለሆንሽ አባቴ ያራዳ ልጅ ነሽ፣ አይሸውዱሽ። አማራ ግን ውስጤ ነው። ምን አልከኝ? ሁሉም ኢትዮጵያዊ ነው፣ ግን አማራ ውስጤ ነው። ስማ አርፈ ተቀመጥ። እንዳይመጡልህ አታጥፎት። ኔትወርኩ ተቆራረጠ። ሙጫ ስልክህን አንሳ። መጡ፣ ሊጠልፉ ነው። በቃ አለቀል፣ ተበላ። ጉንፋን ይዞኛል፣ ኃይለኛ ጉንፋን። እንደዚህ አይነት በግ ጠባቂ እኮ ነው አየር ላይ አፈፍ የሚያደርጉት እነዚህ ማፊያዎች። አይ ከሊፋ አሁንም አንተ ሳውዲ አረቢያ ነህ፣ እኔም ሳውዲ አረቢያ ነኝ። በዚህ ሂሳብ ነው የምንታስበው። አላህ ከሪም እንዴ ጅቦ ሸናብ ኖ እጅን የታጠብኩ እባክህ። ብሸናማ ላይ ነበር ማንቋርርብህ። ወይኔ አምላኬ። ለማንኛውም ወንድሞቻችንን ፈጣሪ ይጠብቅ። እናንተ አጋች ማፊያዎች ደግሞ ሰው አግታችሁ ቀጥታ በቪዲዮ ይዛችሁ አትውጡ። ቢያንስ እንደዚህ ወደኋላ ስራችሁ ምናምን በቪዲዮ ሶሻል ሚዲያ ላይ ስለሆነ አካውንታችሁ ይዘጋባችኋል። ደግሞ ሰው እናንተን ፍለጋ ደግሞ ሌላ አካውንት ከፍታችሁ እናንተን ፍለጋ ሌላ ስራ ነው። ቢያንስ ያገታችሁትን ሰው አጣጥባችሁ ፊልተር አርጋችሁ፣ ፊልተር አለ ደግሞ ፊልተር ደም ካለ ይሄ ያበጠ ነገር እስኪጎል በበረዶ አሸታ አርጋችሁ ለአካውንታችሁ ስትሉ መቼም ለሰው አዘይነታ የላችሁም። ኩል ሸይ ባደል አዛን ያለ ማሰላማ አላህ ያጤቀ ላፊያ ኩሉ ነፈር